እንደምን ከርማችኋል ውድ የዩቲዩብ ተከታታዮቻችን። በዚህ ክፍል ትዕግስት ዋልተ ንጉስና ቴዎድሮስ ተክለአረጋይ የጻፉትን ምንውን ያለውን መጽሐፍ ክፍል 1 ትረካን ይዘንላችሁ ቀርበናል። አብራችሁን ቆዩ። ምዕራፍ 1 የታመመ ግንኙነት። አስታውሳለሁ ከሰዓት ነው ቀኑ። የቆየሽ ደንበኛዬ ጋር የነበረንን ስራ ጨርሰን አዲስ ሴት ደንበኛ እንደምትመጣ ተነግሮኝ ስለነበር ወጥቼ ተቀበልኳት። የዚህችን ሴት ሁኔታ አስታውሳለሁ። ራሴን አስተዋውቄ እንኳን ደህና መጣሽ፣ ትዕግስት ዋልተ ንጉስ እባላለሁ። የስነ ልቦና ሕክምና ባለሙያ ነኝ። ወደ ቢሮአችን ስለመጣሽ ደስ ብሎኛል ስላት ፊቷ ላይ ምንም የተለየ ስሜት አላየሁም። ፊቷ በጣም ጥቁር ብሏል። በተፈጥሮ የቆዳ ቀለሟ ጥቁር ሆኖ ሳይሆን ብስጭቱ እንደዚያ እንዳደረጋት ገመትኩ። ፊቷ ዝግት ያለ ነው። ስለ ምክክር አገልግሎት ወይም ቴራፒ አንዳንድ መረጃዎችን መስጠት ነበረብኝ። ከኔ ጋር የምትነጋገረው ሚስጥሯ እንደሚጠበቅ በፍርድ ቤት ማዘዣ ካልተጠየቁ ወይም የራሷ ህይወት አደጋ ውስጥ የሚወድቅ ሆኖ ካልተገኘ በስተቀር የእሷ መረጃዎች በምንም ሁኔታ ለሶስተኛ ወገን ተላልፈው እንደማይሰጡ ስነግራት ከመቅጽበት እግሬ ላይ ወድቃ ማልቀስ ጀመረች። በህይወቴ ሁሉንም ነገር አጥቻለሁ። ደስታዬን አጥቻለሁ። መሞት እየተገባኝ የመኖር እድል የተሰጠኝ ሰው ነኝ። የሰዎችን እድል ነው የወሰድኩት። መኖር ያለባቸው የሚሞቱ ብዙዎች አይደሉ? እኔ ደግሞ መሞት ያለብኝ የሌላ ሰው እድል ተሰጥቶኝ ሳልፈልግ የምኖር ሰው ነኝ። አሁን አንቺ ጋር የመጣሁት የመጨረሻ እድሌን ይዤ ነው። ወይ መኖሬ ይቀጥላል፣ አለበለዚያ ህይወቴ ያበቃለታል አለችኝ። ይህችን ሴት ለደህንነቷ ሲባል ስሟን ቀይረን አስመረት እንበላት። አስመረት ባለትዳርና የ4 ልጆች እናት ናት። ከባሏ ጋር በትዳር 20 ዓመት ቆይተዋል። ወይዘሮ አስመረት ደስታዋ የጠፋውና መኖሯን የጠላችው ከባለቤቷ ለመሸሽ በጀመረችው አዲስ የፍቅር ግንኙነት የተነሳ ነው። በእነዚህ 20 የትዳር ዓመታት ባሌ ካስደሰተኝ ይልቅ ያማረረኝና መኖሬን እንድጠላ ያደረገኝ ጊዜ ይበልጣል አለችኝ። እስቲ ምን እንደሆንሽ ረጋ ብለሽ በግልጽ ንገሪኝ አልኳት። ከባለቤቴ ጋር ስንገናኝ ገና የ22 ዓመት ወጣት ነበርኩ። ተዋውቀን ጥቂት ቀናት እንደቆየን ታገቢኛለሽ ወይ አለኝ። ምንም ዝግጅት ሳላደርግ እሺ አልኩት። ለምን ባንዴ እሺ እንዳልኩት አላውቅም። ይህን ሰው የሚያውቁ ሰዎች ደጋግመው ባህሪው ጥሩ አይደለም ይቅርብሽ ብለውኝ ነበር። አልሰማኋቸውም። በወቅቱ ስለ ትዳር ምንነት አላውቅም። ለምን እንደማገባና በማግባቴ ምን የተለየ ጥቅም እንደማገኝ አላውቅም። ብቻ ከወላጆቼ ቤት መውጣቴንና ማግባቴን ነው የማውቀው። ይህ ሰው ካገባሁ ቀን ጀምሮ ፍቅር አይሰጠኝም፣ አያቅፈኝም፣ አይስመኝም፣ ምንም የምፈልገውን ነገር አያደርግልኝም። ከሚያስደስተኝ ይልቅ የሚያስከፋኝን ነገር ማድረግ ይወዳል። አንቺ ጋር የመጣሁት ለምን ባለቤቴ ፍቅር አይሰጠኝም ብዬ አይደለም። የሚሰማሽን ሁሉ በግልጽ ንገሪኝ አልኳት። ፍቅር ባላገኝም ውስጥ ይፈልገዋል። አንድ ጊዜ ኃይለኛ የጨጓራ በሽታ ይዘኝና ወደ አንድ የግል የሕክምና ተቋም ሄዳለሁ። ዶክተሩ ፊት ቀርቤ ተመረመርኩ። ዶክተሩ ስላለሁበት ሁኔታና ብስጭት ስለሚፈጥሩብኝ ጉዳዮች አወራኝ። ነገርኩት። ዶክተሩ ወጣትና ከኔ በእድሜ ያነስ የሚል ነው። መልካምም ነው። ችግር አለ እንዴ? ምንድነው የሚያስከፋሽ ሲለኝ ከየት መጣ ሳልለው እንባይ መፍሰስ ጀመረ። ሳላስበው ስቅስቅ ብዬ አለቀስኩ። ዶክተሩ አባበለኝና ሳላስበው በድንገት ከንፈሬ ላይ ግጥም አድርጎ ሳመኝ። ደነገጥኩኝ። ሆኖም ግን ያን ቀን ዶክተሩ ሲስመኝ የተሰማኝን ስሜት ከባለቤቴ ጋር ሆኜ 20 ዓመት ሙሉ ተሰምቶኝ የማያውቅ አይነት ሆነ። ደስ የሚል ስሜት ተሰማኝ። በጣም ልዩ ስሜት። የኔና የዶክተሩ ግንኙነት ቀጠለ።
ይሁንና ግንኙነታችን ብዙም ሳይቆይ ዶክተሩና ባሌ የአንድ ሳንቲም ሁለት ገጽታዎች ሆኑ። ዶክተሩ በየምክንያቱ ያመናጭቀኝ ጀመር። ችክት ያለሽ ይለኛል። ስልክ ስደውል አያነሳም። ባሌ እኔ ላይ የሚያደርገውን ሁሉ ይህኛውን ማድረግ ጀመረ። ከፈጣሪ ጋር ተጣልቼ ስርዓት አፍርሼ ከህጉ ወጥቼ ያገኘሁት ሰው የባሌ አምሳያ ሆኖ አረፈው። ይህ ሰው ከባሌ ያጣሁትን እንደ መጀመሪያው ቀን ያለ ደስታ ሊሰጠኝ ይገባ ነበረ። በጣም የገረመኝ ከባሌ ሸሽቼ ያገኘሁት ሰውም እንደ ባሌ መሆኑ ነው። ያላቸው ልዩነት ባሌ በጣም ይሰድበኛል፣ ይሄኛው እንደ ባሌ አይሰድበኝም። ስልክ ሊዘጋብኝ ይችላል፣ አጨቅጭቂኝ ይለኛል፣ ቀጥሮኝ ይጠፋል። ግንኙነታችን ሲጀመር የነበረው ሙቀት ቀዝቅዟል። ምንድነው የሆንኩት? ለምንድነው የማይወደኝ? ለባሌም ሆነ ለዶክተሩ ብዙ ነገር አድርጌላቸዋለሁ። አሁን ባሌ የሚሰራውን ንግድ ቤት የጀመረው የቤተሰቦችን ቤት ሸጬ በሰጠሁት ገንዘብ ነው። ለዶክተሩም የአቅሜን ያህል አድርጌለታለሁ። ግን ለምንድነው ወንዶች የማይወዱኝ? አለችኝ። ሰዎች ለምንድነው እንዲህ የምንሆነው? የሚጠቅመንን ነገር ትተን ለምንድነው የማይጠቅመንን ነገር የምናደርገው? ምንድነው ጠቃሚ ወዳልሆነ መንገድ የሚስበን? ደስታ ሳይሆን ህመም የሚፈጥሩብን ሰዎች ነው ወደ ህይወታችን እንዲገቡ የምንፈቅደው። ከፈጣሪ ጋር ያለኝን ግንኙነት አቋርጫለሁ ነው ያለችኝ። ይህን ሁሉ አድርጋም ግን የምትፈልገውን አላገኘችም። እንደውም ደስታ ከበፊቱ ይልቅ ርቋታል። ይህን ሁሉ ስታደርግ ለፍቅር ብዬ ነው ምክንያቷ። ግን እውነት ፍቅር እንደዚህ ነው ወይ? ትክክለኛውን መንገድ አስትቶ የተሳሳተውን ያስመርጣል ወይ ፍቅር? ይህች ደንበኛዬ ለዶክተሩ ፍቅር ስትል ቤቷን ትታለች፣ ልጆቿን ትታለች፣ ቤተ ክርስቲያን መሄድ አቁማለች፣ ማህበራዊ ግንኙነቷን በጣጥሳለች፣ ዋና ዋና የሆኑ የህይወቷን ጉዳዮች ትታለች። ለፍቅር ብዬ ነው ይህን ሁሉ የማደርገው ነው የምትለው። ግን እንዲህ ነው ወይ ፍቅር ማለት? ሰዎች ለምንድነው ከሚጠቅማቸው መስመር የሚወጡት? በወዳጅነትም ቢሆን ለምንድነው የሚያስብላቸውና የሚጨነቅላቸውን አንዳንዴም ስለነሱ ሲል መስዋዕትነት የከፈለላቸውን ሰው ትተው የሚገፋቸው ላይ የሚጣበቁት? ለምንድነው ካከበራቸው ይልቅ ለናቃቸው ቦታ የሚሰጡት? ይህች ደንበኛዬን የሚወዷትና ለእሷ የተለየ ቦታ የሚሰጧት ልጆቿ ናቸው። አይበለውና አደጋ ቢደርስባት ቀድሞ የሚደርሱላት ልጆቿ ናቸው። እሷ ግን እነሱንም ትታ የናቃትና የራቃትን ወንድ ነው የተከተለችው። ለፍቅር ነው ደንበኛ የምትሰጠው ምክንያት። ትልቁ ችግር መፈለጉ አይደለም። እንቅፋት የሆነባት ፍቅርን ከተሳሳተው ምንጭ ለመቅዳት መሞከሯ ነው። አሁን እዚህ ቦታ 3 ሜትርም 20 ሜትርም ብትቆፍር ውሃ ነው የሚወጣው። 100 ሜትርም ብትቆፍር ነዳጅ አይወጣም። ይህ ማለት መሬት ውስጥ ነዳጅ የለም ማለት አይደለም። ነዳጅ መሬት ውስጥ አለ። እኛ የቆፈርነው የተሳሳተ ወይም ነዳጅ የሌለበት ቦታ ስለሆነ ነው ያገኘነው። ፍቅር የሂደቶች ውጤት ነው። ዶክተሩ ግን ድንበሩን ሁሉ ጥሶ ከመጨረሻው ነው የጀመረው። ይህ ግንኙነት መሳብ እንጂ መሳሳብ ያልነበረው ነው። በኋላ ላይ ሲነግራት ባሌ አያቅፈኝም አይስመኝም ስትይኝ አሳዝነሽ ነው የሳምኩሽ እንጂ ለአንቺ የፍቅር ስሜት ኖሮኝ አይደለም ነው ያላት። በጸባቸው ወቅት ሁሉ ስላሳዘንሽ ነው የሚለው አባባል በተደጋጋሚ የሚነሳ ነው። ግንኙነቱ ሁለት ጎንዮሻዊ ሆኖ የጀመረ አይደለም። ፍቅር ደግሞ ሁለት ጎንዮሻዊ ግንኙነት እንጂ አንዱ ወገን በበጎ አድራጎት ለሌላው የሚሰጠው አይደለም። እንዲህ አይነቱ በተሳሳተ መንገድ ሙያን ለግል ፍላጎት የመጠቀም አካሄድ በሕክምና ብቻ ሳይሆን በተለያዩ ሙያዎችም ላይ ሊከሰት ይችላል። ለኔ የቅርብ አማካሪ ሜንቶር የሆነው ዶክተር መብቱ በላይነህ በአሜሪካ የሚኖር የጋብቻና የቤተሰብ አማካሪ፣ አሰልጣኝ፣ ጸሐፊና መካሪ፣ አስተማሪ ነው።
በጋብቻና በጥልቅ ግንኙነት ላይ ወደ 8 መጽሐፍትን አሳትሟል። በሚሰጠው ስልጠናው ላይ ሲናገር እንዲህ ይላል። አንድ ሰው በግል ህይወቱ ዶክተር፣ ኢንጂነር፣ ተመራማሪ፣ ደራሲ፣ ፖለቲከኛ፣ ዝነኛ ባለሀብት ሊሆን ይችላል። በዚያ ልክ ስብዕናው ካልተሰራ የፈረሰ ቤትና ግንኙነት ይኖረዋል። ሙያው ስላደገ ብቻ ግንኙነቱ ያድጋል ማለት አይደለም። ለምሳሌ አንድ ዕውቅ ኢንጂነር ለእይታ ማራኪ የሆነ ህንፃ ሊገነባ ይችላል። ግን ደግሞ ቤቱ የፈረሰ ጣሪያው የሚያፈስ ሊሆን ይችላል። አንድ ሰው በህዝብ ዘንድ ታዋቂ የሆነ ተወዳጅ አርቲስት በውጪ ምከረን የሚባል የሃይማኖት ወይም የክህሎት አሰልጣኝ ሆኖ ቤቱ ውስጥ ግን የማይወደድና የማይታይ ሊሆን ይችላል። በውጪ ባወቅኩት በቀረብኩት የምንለው ሰው ቤቱ ውስጥ በሚደንቀን ሁኔታ የፈራረሰ ማንነት ያለው ሰው ሊሆን ይችላል። በውጪ የምናየውን የሰዎች ማንነት ቤት ውስጥ ወይም በስራ ቦታ እሱኑ እናገኛለን ብለን ማሰብ የለብንም። በሙያው ወይም በእውቀቱ ወይም በአነጋገሩ ማድነቅና በግል ስብዕናውም የሚደነቅ ማንነት መፈለግ እኛን ተሳሳች ያደርገናል። በውጪ እንደ ተራራ የተቆለለ ማንነት ያለው ሰው ቤት ውስጥ ግን የሚሰማው የሌለው እሱም ሌሎችን የማይሰማ ሊሆን ይችላል። ይህ ሰው የስነ ልቦናም ባለሙያም የጋብቻ አማካሪም ሊሆን ይችላል። እሱ ለውጥ አያመጣም። ሌሎችን በእውቀት መከርክ ማለት ያንተ ስብዕና ተሟልቷል ማለት አይደለም። አስመረትን ያገኛትን ዶክተር እኮ በእውቀቱ ዶክተር ነው። ምናልባትም በእውቀቱ አብሮት ከሚሰሩ ዶክተሮች የተሻለው ሊሆን ይችላል። ግን ስብዕናው ያልተሟላ ዶክተር ነው። አንዱ ክፍሉ የእውቀት ነው የተሰራው፣ ሌላው የስብዕናው ይቀራል ማለት ነው። ይህ ዶክተር ኢንጂነርም ፖለቲከኛም የኪነ ጥበብም ሰው ቢሆን ይህ ችግር ይኖርበታል። ችግሩ ከእውቀቱ ሳይሆን ከስብዕናው ነው። ዩኒቨርሲቲ ውስጥ ብትሄድ አንዳንዴ እንደምንሰማው የዩኒቨርሲቲው መምህር ፕሮፌሰር ሊሆን ይችላል። እንግዲህ ሀገር የምትፈልገውና የምትመካበት ሰው ነው። ግን ደግሞ ማለፊያ ነጥብ መያዣ አድርጎ ሴት ተማሪውን ካላማገጥኩ ብሎ መከራ ሲያይና ሲያሳይ ልታገኘው ትችላለህ። ሰዎች በሆነ መጠን እውቀትና ሙያ ያላቸው ማለት ሁለንተናዊ ስብዕናቸው ተሟልቶ ተሰርቷል ማለት አይደለም። እውቀትን አካዳሚያዊ ብቻ ማድረግ ቀርቷል። እውቀት ሁሉ አቀፋዊ ነው። አእምሯዊ ብቻ ሳይሆን ባህሪያዊም ነው። ሰዎች ይህንን ማወቅ አለባቸው። እውቀት ወይም ሙያ ከዛፉ አንዱ ቅርንጫፍ ነው። አንዱ ቅርንጫፍ ደርቆ ሌላኛው ደግሞ ጠውልጎ ሊሆን ይችላል። የዛሬው ትረካችን እዚህ ላይ ያበቃል። በቀጣይ ክፍል እስከምንገናኝ ቸር ቆዩን።